ጋጋሚ መጸለይ የትኛውን ጸሎት የሚጸለየው የዝሙት መንፈስ እንዲመታ እየተሰገደ የሚጸለይ ጸሎት አለ። ዝም ብሎ ጸሎት አድርጎ ከዛ በኋላ ወደ ስግደት አይደለም። እንዲህ አይነት የዝሙት መንፈስ ችግር ያለባችሁ ወንድሞቻችን ይችን በደንብ አዳምጡ። በሞባይላችሁ አሁን አዲስ ይመጣ አንድ አባት ምናሉኝ የገዳም አባት ናቸው። አይናቸው ደከም ብሎ ነበረ እና ልጄ አሁን ቅርብ ጊዜ አንዳንድ የኦዲዮ ወይም ደግሞ የድምፅ ጸሎቶች መጥተዋል። አዎ ምንም እንኳን በማንበብ መጸለይ ቢገባንም ግን ሐሳቡ እየተሰረቀ ለተቸገረ ሰው ይሄን ነገር እስቲ ሐሳቡን ሼር አድርገው ይጠቅማል አሉኝ። ኧረ እኔም ሐሳቤ ተሰርቋል ብዬ እኔም ስሞክረው በጣም ተሳካል። ምክንያቱም በሞባይሌ ከፍተዋለሁ። ዋየርለስ የሆነ አዲስ የመጣ ሂርፎን አለ እዚህ ጋር የሚሰካ በብሉቱዝ ከሞባይሉ ጋር ይገናኛል። በደንብ አዳምጡኝ። በብሉቱዝ ከሞባይሉ ጋር ይገናኝና ከዛ የሰኞ አርጋኖን ጸሎት ለምሳሌ ስንጸልየው በጣም ረጅም ነው፣ ብዙ ነው አይደል? ስታዩት የሰኞ አርጋኖን በጣም ሰፊ ነው፣ ግን ያልቃል። ተነቦ ግን አይደለም ያልቀው፣ በጣም ከባድ ነው። በእርግጥ አርጋኖን ተጀምሮ አይቋረጥም። ንጉሱን ወይም ደግሞ ምዕራፉን ጸልያችሁ የምታቋርጡ ሰዎች አላችሁ። ይሄ እንዳይሆን ከሌሊቱ 10 ሰዓት ተነስታችሁ ማንበብ የምትፈልጉ ሰዎች ነው። የኦዲዮን በኋላ እመጣበታለሁ። ማንበብ የምትፈልጉ ሰዎች ሌሊት 10 ሰዓት ተነስታችሁ አንብባችሁ ብትጨርሱት ነው የሚሻለው 12 ሰዓት እንጂ አቋርጦ ከሰኞ ከጸልያችሁ በኋላ ማክሰኞ አትድገሙት። የማክሰኞን አትጸልዩ። በሚቀጥለው ሳምንት ነው የማክሰኞን መጸለይ ያለባችሁ። ፍቅሯ እንዲያድርባችሁ፣ ጸሎቱን እንዳትሰለቹት፣ በዛብኝ ብላችሁ እንዳታቋርጡት። አያችሁ፣ በሳምንት አንዱን ቀን እያለፋችሁ በሚቀጥለው ሳምንት ደግሞ ማክሰኞ ማታ የሮብን ወይም ደግሞ ሮብ ጠዋት የሮብን ትጸልያላችሁ ማለት ነው። አርጋኖን በሳምንት እንደዚህ አድርጋችሁ የምትጸልዩ ከሆነ የእመቤታችን ፍቅር ያድርባችኋል። ቃሉ ከአይምሯችሁ ውስጥ አይጠፋም። በናፍቆት ትጠብቁታላችሁ በሳምንት። ይሄ ለአንባቢዎች ነው የምነግራችሁ። በቀን ጸልዩት ብዬ አልመክርም እኔ። መቼ መሰላችሁ ይህን የምትጸልዩት? በጣም ስትበረቱ፣ ስትጠነክሩ፣ አይምሯችሁ መሰብሰብ ሲችል፣ በስጋው ደግሞ በጣም የበረታችሁ ሰዎች ከሆናችሁ ብታረጉትም ችግር የለውም። ካልሆነ ግን ለሌሎች ጸሎቶች እድል እየሰጣችሁ በሳምንት አንድ ቀን አርጋኖንን ቀኑን ሽፍት እያደረጋችሁ እየቀየራችሁ መሄድ በተከታታይ ማለት ነው። ማንበብ ላቃታችሁ፣ ሀሳባችሁ ለሚበተን፣ በጣም ለተቸገራችሁ ሰዎች ደግሞ ወንድማችንን የመከርኩት ይህን ምክር ነው። ተሳክቶልታል። የሚገርማችሁ በጣም ግን እኔ ስለመከርኩት አለ እኔ አባቴ ስለመከሩኝ እኚህ በገዳም ያገኟቸው አባት ስለመከሩኝ ነው ለእናንተ ይህን ነገር የምነግራችሁ። ለወንድማችንም ነግሬው ስኬታማ ስለሆነ ነው። በኦዲዮ የሰኞን አርጋኖን ክፈተው አልኩት። ዳውንሎድ አድርገው ብዬው ሙሉ ዳውንሎድ አደረገው። አርጋኖን የሚባል ተለቋል ዩቲዩብ ላይ። ያንን ከፈተውና ጆሮ ላይ ሰክቶ ልክ ማንበብ ሲጀምር በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ልክ ሲል እሱም በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ይላል። አብሮ ከአፉ ጋር ነው የሚለው፣ ከሚጸልየው ሰው አፍ ጋር እኩል። በተለይ ቤተ ስላሴ የሚባል አዲስ የጸሎት ዩቲዩብ ተከፍቷል። በጣም ምርጥ መንፈሳዊ ወንድማችን ነው። የእሱን ዩቲዩብ እየገባችሁ በሚመች መልኩ አቅርቦታል። ረጋ ብሎ ነው የሚለው። ከፈጠነም እንግዲህ ረጋ ብለህ በልልን አትፍጠን ብላችሁ ለምን ለመስገድ ለመጸለይ እንዲመቻችሁ ማለት ነው። እያዳመጣችሁት ጸሎቱን አብራችሁ እያላችሁ ትሰግዳላችሁ። ከአፉ እኩል የምትጸልዩት አፋችሁ ነው። ስግደቱ ግን በእርጋታ ነው። እየሰገዳችሁ እንደዚህ እያላችሁት እኩል በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ምናምን እያላችሁ ልክ እንደዚህ ቃሉን እያላችሁት መስገድ ማለት ነው። ከላይ እየተነሳችሁ አሁን አይምሯችሁን አይሰርቀውም። ለምን? ቃሉን እየተከተላችሁ ስለምትሉት አይበተንም አይምሯችሁ። ለምሳሌ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ስንል ሁልጊዜ የምንለው ቃል ስለሆነ የለመድነው ቃል ስለሆነ ወይ ከልባችን ነው የምንለው ወይ ከልባችን አይደለም። እንዲያውም አንዳንድ ቀን ጠፍቶብን ወደኋላ እንመለሳለን፣ ወይም ሳናስተውለው ቶሎ ብለን እንጨርሰዋለን በፍጥነት። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ማለትና አቡነ ዘበሰማያት አባታችን ሆይ ማለት እኮ ነው። በሰማይ የምትኖር ስምህ ይቀደስ፣ ወይም ደግሞ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ እያልን እያስተዋል ነው አንለውም። ከልማድ የተነሳ አባታችን ሆይ ስንለው ራሱ በፍጥነት ነው የምንለው። ይሄ በልማድ ስለምንሸመድደው በልማድ በጣም አዳብት አድርጎናል። ይሄ ደጋሚ ይባላል። ወይም የሚደግም ሰው ወይም ደግሞ ዝም ብሎ ቃላትን መደጋገም መሮጥ ማለት ነው። መጸለይ ማለት ግን ማስተዋል ማለት ነው። ህሊናን ማዳመጥ፣ አንደበትን ማዳመጥ ማለት ነው መጸለይ ማለት። ስታነቡት ፊደሉ አፋችሁ ላይ ከአፋችሁ ደግሞ ቀጥሎ ህሊናችሁ ውስጥ ወይም አእምሯችሁ ውስጥ እንዲቀመጥ ነው የሚያደርገው። ይሄ ግን አውዲዮ ግን
እጅግ በጣም ብዙ ሰዎች የተለወጡበት ነው። እየጸለያችሁት ስትሰግዱ አይምሯችሁ አይበተንም። ለምን? ቃሉን ስለምትከተሉት። ጉልበታችሁ እየሰገደ ነው። በአንድ ድንጋይ ሁለት ወፍ ማለት ነው። በየት በኩል መጥቶ ያፍናችኋል? በየት በኩል መጥቶ ያሳስታችኋል? እንዴት ነው ሀሳባችሁ የሚበተነው? ተመስጣችሁን የምታዳምጡት። እያዳመጣችሁ ስትሰግዱ ደግሞ ትማሩበታላችሁ። ከዛ ህሊናችሁ ከተመለሰ በኋላ ብታነቡትም ችግር የለውም። ይኸውላችሁ የበለጠ መመክራችሁ በማንበብ ነው አልኳችሁ። ግን ይሄ ትውልድ በጣም አይምሮ የተሰረቀ ነው። የፈለገ ነገር ቢሆን በማንበብ መጸለይ እንዳለብን ይታወቃል። ግን አይምሯችን እስኪመለስ በርትተን እስከምንገኝ ማስተዋሉን እስከምናገኝ ድረስ ይህንን ነገር እናድርገውና መንፈሱን እንያዘው፣ እንቆጣጠረው። ብዙ ሰዎች ሂልፎን እንደሰኩት እየሰገዱ ብለው የጮሁ ሰዎች አጋጥመውኛል። እየሰገዱ ለምን? በቃ ምንም በፍጹም ፋታ የለውም። አርጋኖን የሰኞ ሲጸልይ 40 ምናምን ደቂቃ የሚፈጀው እዛ እንትኑ ላይ ጸሎቱ ላይ ዩቲዩብ ላይ ስትገቡ 40 ምናምን ደቂቃ ይፈጃል። ከዛም በላይ የተረኩት ሰዎች አሉ። ግን ስታነቡት ግን ከአንድ ሰዓት በላይ ነው የሚወስደው። ምክንያቱም ስታነቡት በጣም ልትንቀራፈፉም ወይም ደግሞ ሊጠፋባችሁም ወይ ታቋርጡት ትችላላችሁ። ይሄ ግን ምንም እረፍት የለውም። ኮንቲኒየስሊ ቀስ እያላችሁ እየሰገዳችሁ ነው የምትሉት በአፋችሁ። ቃሉ ሊፈጥን ይችላል። እናንተ ግን በአፋችሁ እያላችሁት፣ ስግደታችሁ ግን ረጋ ብሎ ከዛ ላብ በላብ ስትሆኑ ሶስተኛ ድል ማድረጊያ ላባችሁ ይወጣል። በአፋችሁ ትጸልያላችሁ፣ በጉልበታችሁ ትሰግዳላችሁ፣ በላባችሁ ታቃጥሉታላችሁ፣ ለእግዚአብሔርም ክብር ትሰጣላችሁ። ለእመቤታችን ለቅድስት ድንግል ማርያም የምተገቢውን ክብር እንሰጣታለን ማለት ነው። ደግሞ አርጋኖን ደስ የሚለው ነገር መጽሐፍ ቅዱሳዊ ነው። የመጽሐፍ ቅዱስ ውስጥ ያሉትን የእመቤታችንን ምሳሌዎች በሙሉ እየዘረዘረ የአሮን በትር ነሽ፣ የኤልሳ ማሰሮ ነሽ እያለ ነው የሚያመሰግናት። ከዛ በኋላ ደግሞ መንፈሱ አይወደውም። አባታችን መላከ መንክራት መምህር ግርማ ወንድሙም በተደጋጋሚ ጸልዩ የሚሉት ይህንን ነው። ይህንን ጸሎት ጸልዩ። ምን ጸልይ ሲባል አርጋኖን ጸልዩ ነው የሚሉት። እኔንም በጣም በብዛት አርጋኖን ጸልይ ነው የሚሉት። ለምንድን ነው ሲባል ድል ማድረጊያ መጽሐፍ ነው። ሰይፈ መለኮት ሰይፈ ሥላሴ ይከተላል። ውዳሴ አምላክ በጣም ወዶ ስለሆነ ካፌ አይጠፋም። መልካ ኢየሱስና መልካ ማርያም፣ መልካ ሚካኤል፣ ትናንሾቹ ድርሳነ ሚካኤሎች፣ እነዚህ በጣም ብርቱ ጸሎት። የመስቀል አጥር ጸሎት ዋናው ደግሞ ረስቸው። የመስቀል አጥር ጸሎትን ብትችሉ ሳታቋርጡ በቀን ካልሆነ ግን ሮብና ዓርብ ማታ ደግሞ ማንኛውም ሰው መቼም ቢሆን ሳያቋርጠው መጸለይ ያለበት ደግሞ መልካ ሩፋኤል። በቃ ማታ የሚጸልይ ሰው ህልሙ ይስተካከላል፣ ራእዩ ይስተካከላል፣ መልእክት ይመጣለታል። መልካ ሩፋኤል ጸልዮ የሚተኛ ሰው ችሎታው ካለ፣ ብርታቱ ካላችሁ፣ ችሎታ ስላችሁ ጊዜ ካለ ማለት ነው። መቼም በችሎታ ይጸለይም በፈቃድ እግዚአብሔርና በቁርጠኝነት በውሳኔ ነውና እነዚህ ነገሮች አድርጉ። ስለዚህ መጽሐፍ ቅዱስ ወደ ባርነት ተመልሳችሁ እንዳትመጡ ምንድነው የሚለው? እንግዲህ ጸንታችሁ ቆሙ፣ እንደገናም በባርነት ቀንበር አትያዙ ነው የሚለው። ይህንን ጥቅስ ከለጠፈ ጊዜ ጀምሮ ጥቅሱን ይፈራዋል። ሰራተኛውን ስትመጣ ውሳኔ የወሰነ ወዲያውኑ እንደዚህ ብሎ ያየዋል ጽሑፉን። ምንድን